ኑሮው አስመሮናል ደሞዝ ቀኑ ምርቆናል ኑሮው ኢንተርናሽናል ገጠርም ከተማም ተወዶብናል ሁልሽም ተሸብረሻል አሰክሽ ላይፍ መሮሻል ናቲም ተያለሽ አስችሎሽ እንድትጨምር ያለሽ ድል ድል ድግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል ድል 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 ለድሃው ለቅሶ ነው ለሀብታሙ ሰው ድል በይተያ ተያ ተያ መግደርሽ ጣያ ጉዲ በላገር እስኪ ዋጋሽም ወርዶ ይታያ እንዲጀ ፋያ ደስታችንም ይጋያ እስኪ በይ ኑሮ አንዴ በያ ይጣል ዶላር ገብቶ በእጃችን ይጣል ቀንሶ ወድቆ እጃችን አንቺም በተራሽ ውበይ ወይ አይ ምነው ጉድ በይ በያ ወይ አይ ኑሮ ሰላም ሰላም እንዴናችሁ ኢትስ ኪዶ ታይም ዌልካም ቱ ማይ ቻናል ቆንጆ ቪዲዮዎችን ይዤ መጥቻለሁ እንደተለመደው ሰብስክራይብ አድርጉ እባካችሁ በግርምቲ እና ላይክም እንዲያደረጋችሁ ወደ ቪዲዮዎቹ እንሂድ ልቤ እንደንቁላል ቦጭ ያለልሽ ነው ለምንድን ነው ማትረጂኝ እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው ሰፈር አይሆንም ለምንድን ነው አይሆንም ትኝ እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ ይገባኛል አካባቢ ሳይንስ ላይ ያለው እኮ በሪ ሎጋችን እኔ ነኝ የገባውልሽ መስዋዕትነት ከፍዬብሻለሁ ተረድቻለሁ ይሄ ወንድሜ የሚመጣበት ሰፈር ነው ተረድቻለሁ ወንድምሽ ምን ይፈጥራል እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ብላ 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ ይገለሃል ማን ነው የሚገለኝ የቱ ነው እንደውም መጣ እየነገርኩ ነበር አረ ወንድምሽ እና ምን ሊፈጥር ነው ምን ሊሆን ነው አራት ሰሞን ላንቺ ይሉኝ እሜቴ ቃሪዋ ምርጥ የምታቃጥል ቃሪያ ናት 25 አርጋለሁ ቲማቲሙ ግን ለቁርጥም ለስልስም ስለሚወር ከ30 ብር ፍንክች አይደለም የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ እና ሰፈር ውስጥ ምንድነው መኳት ቶሎ ብለሽ ገዝተሽ ሂጂ እዚህ ጋር አትዘብዘቢ ቶሎ ቢያፍጥኝ አይሽ ማማ ብርቅ ሄደ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ እሺ ከቤት ሰላም በይልኝ ወንድምሽ ነው እንዴ ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው ቃሪያን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ ነው የሚጠብቃት እናንተ እንጀራ መብላት ግን እንዴት ይደክማል ናፊ ውስጥ ያለውን በራሱ ኦ ማይ ጋድ ማጣጣኝ ይምር እንደ እንጀራ እኮ አሰልችኝ አይደለም ቀላል እንዴት ነው አጣው በጣም ቀላል ሚኩዲ ሰለቸኝ ልክ ነሽ እንትን ተቀምጦ መብላት እንዴት እንደሚከብድ ብታይ የሰው እንጀራ ሲሆን አሬ ከብዳል ለማግኘት ጎማ በሉት ለምን በላቤ መጣ ላይሆን ይችላል አንዳንድ ጊዜ እኮ በላባችን ካልመጣ አጣጥመንም አንበላውም እና እንዴት ነው የሚሰራሽ ከነከን ዲወለ እንኪን ጀቴ እጥኝ ፍራቴ ይባላል ይኸውልሽ ነገ ከነገ ወዲያ ፈጣሪ ካለልሽ ደቼ መብላትሽ አይቀርም ትሪያታለሽ ደቼ ይህ ቪዲዮ በጣም ቆይቷል ነገር ግን እንደው ከንክኖች ስለሆነ ነው ያመጣሁት እንዴት ይሰራል ያለ ነው እንደው እሳት ቢዘንብብን ይገርመናል በዚህ ጥፋታችን እንጀራው ስንቱ አለ አይደል እንዴ አልጋ ቁራኛ ሆኖ እቺን እንጀራ ለማግኘት እንደው መከራው የሚበላ ጸሎት የሚያደርግ ስንት ሰው አለ እታለም ሰው ሊስትሮ የሚጠርገው እንጀራ ለመብላት የለት ጉርስ ለማግኘት ዶክተርም የሚሆነው እንጀራ ለመብላት ነጋዴ የሚሆነው እንጀራ ለመብላት ሁሉም ከእንጀራ ጋር የተገናኘ ነው የማታ እንጀራ ይስጥ እኛም ሆነን የሃይማኖት አባቶች በየሃይማኖት ተቋማቱ እንዲሁ በየገዳማቱ የሚለምኑት እንደው ፈጣሪ የሚጠይቁት የለት እንጀራ ስጠን ብለን ነው የለት እንጀራችንን ባርክልን ብለን እንጂ በርገራችንን ባርክልን ፒዛችንን ባርክልን ፒዛ ስጠን በርገር ስጠን አንልም የለት እንጀራ ነው እናት ታይ የሚላመጠውን ማላመጫሽን አተሽ ማላመጫዬን ረመልስልኝ እስክትይ ድረስ ክፉ ጊዜ ከመምጣቱ በፊት ፈጣሪንም ህዝቡንም ይቅርታ ጠይቂ አንቺውን መጅላጋተሽ ነው አሁን ይመጀልቅ ሰው አጣሽ እሱም ብታገኝ ደቃሚ ያረግ በመቀርቀሪያ ወደ ጣቢያሽ ትመለሻለሽ ለምን ዚስ ኢትዮጵያ እናቱ እንጀራ ቀላል ይበላል ሁሉም ሶስ ይዞታል እንጀራ ካልበላው ታቀኛል እንዴት እንደሚያነጫል ቡና እንዳልጠጣው ነው ሆኖ ራሁንስ ተገማማን እንታየትሙት ብላለሽ ጣጣ የእውነቷን ተገማማን አሁንስ ለሚያልፍ ቀን የሚያልፍ ንግግር ተናግረሽ ልቤን አታድም እውነቴን ነው ብርጠሉሽ ታይ ተግማማን ብዙ ሰው ዲፕ ዳውን ከነሱ እንድትበልጡ አይፈልጉም literally this what they want አንተ እዚህ ጋር ነህ አይደለ እዚህ ጋር ከሆኑ እነሱ አንተን እዚህ ጋር ማድረግ ነው የሚፈልጉት እዚህ ጋር አድርገው አንተን humble ያደርጉና be humble fuck humble nigga የምን አባ humble ነው humble ለምን ተዘቅዝቆ አይሞትም እኔ አልሰማህም ምንም humility አትሰጠኝም humility is not አፍ ዘግቶ አንገት መድፋት አይደለም ዋክ ራስን ከፍ አድርገህ በኮንፊደንስ ዋክ ስታደርግ be humble ይላል ተዘቅዝቀህ ሙት nigga የኔን ኮንፊደንስ አቀማኝ እኔን ያየ ግን
ሌላ ክሬት አደርጋለሁ። እዚህ መጥቼ ሳወራ እንደኔ ቸስቱን ነፍቶ ዋክ የሚያደርግ ይመጣል ከእንደገና ነፍ ልጆች። ከዛ በኋላ አበሻ የሚፈልገው እዚህ ጋር ነው። አንተ እዚህ ጋር ነህ። እዚህ ጋር ያስቀራል። እንደዚህ ስትመጣ እየፈራ ይመጣል። እዚህ ጋር ስትመጣ ይመቀኝብሃል። እዚህ ጋር እንድትሆን ነው ይፈልገው። ከዚህ ካለፍክ እዚህ ጋር ኮንክ ራሱ ጥለው እዚች ጋር ኮንክ ኦኬ። እንዲህ ጥለው ከሄድክ ሰበብ ይፈጥርና ተመቀኘብኝ ቡልሽት ክሬት ያደርጋል። ማን አባሽ ስለሆንክ ማን አባሽ ስለሆንሽ ትረገጫለሽ። እንደዚህ ኮንክ አንተ እዚህ ጋር ኮንክ እዚህ ጋር አለ የሚረግጥ ወንድ ካለ ፋክም ንገሄን ላሽ በለው። ወንድ ልጅ ምንድነው የሚያደርገው? እዚህ ጋር መጥቶ ናይኔ ወንድም አጋችሁ ብሎ አንድ ላይ ያነሳል። ማን አበሻ አለ እንደዛ የሚያደርግ አሳየኝ። የለም። አበሻ አስሮ በሜንታሊ ኮንትሮል ሊያደርግ ነው የሚፈልገው። ምቀኛ ነው። ካንሰር የሆነ ህዝብ ነው። ናይኔ ወንድም ብሎ እኮ ያነሳል። ሲመቀኝ ይውላል። So if anybody tell you be humble, fuck humble, nigga. ማንም humble አያደርግም። ማንም እኔ ማንም አያሸማቅቀኝም nigga. I build myself up nigga. ሮቦት ነው ያለው ካሁን በኋላ። ሮቦት ታውቃለህ? ሮቦካፕ ትዝ ይላችኋል? ምንም አባት ታሸማቅቅም nigga. ማን አባት ስትሆን ነው አንተ ብታሸማቅቀው? ሰጋቱራውና nigga. I educated myself top tier nigga. Why do you think I did that? ምንም አባት ተለኝማ። ተምሯል፣ ገንዘብ አለው፣ ያምራል። He got good credit, no kids. What's up? ምን አባለ የሚያወራበት ወይ በጣም ያስቃል ነው እንጂ የሚናገረው ንግግር በጣም በቃ ትክክል ነው። ለሱ የሚገባው ልክ ከሀገር ከወጡ በኋላ ነው የሚገባው በደንብ ያው ሀገር ውስጥ ከሆነ ይሄ ነገር ምንም ሴንስ ላይሰጥ ይችላል። ግን የምርም የሚናገረው ትክክል ነው። የምር አሪፍ ነገር ነው የተናገረው። አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ ማጠናቀቋ ተሰማ። በዋነኛነት ባለስልጣናቶቿንና ባለጸጎችን ከሞት ለማስመለጥ የተገነባው ይህ የምድር ውስጥ ከተማ ግንባታውን ለማጠናቀቅ 21 ትሪሊዮን ዶላር መፍጀቱ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Raven Rock, like Area 51. $1 trillion underground city for rich and powerful to live. የነበረው እንዳልነበር የሆነ ዘመኑ ከሸማኔ መወርወሪያ ይልቅ እየፈጠነ ሁሉም ነገር በከፍተኛ ፍጥነት ወደ ፍጻሜ ዘመን እያዘገመ ክስተቶች የእልቀት ዓለምን ዋዜማ እያበሰሩ ይመስላል። ወደ ዳግም ምጽአት መቃረባችንን ጸሐፍት በሾለ ብዕራቸው እየከተቡ ሲሆን አሁን ላይ የሁሉም ትኩረት ኃያሉ አሜሪካ መሆኗ እየተነገረ ይገኛል። ይህም ሊሆን የቻለው አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ አጠናቀቋ ከተሰማ በኋላ ነው። በዋነኝነት ባለስልጣናቶቿንና የናጠጡ ባለጸጎችን ከሞት ለማስመለጥ የተገነባው ይህን የምድር ውስጥ ከተማ ገንብቶ ለማጠናቀቅ 21 ትሪሊዮን ዶላር መፍጀቱ ተነግሯል። በፕሬዝዳንት ጆርጅ ሀርበርት ዎከር ቡሽ ዘመነ መንግስት የዋይት ሀውስ የቀድሞ ባለስልጣን የነበሩት ካትሪን ኦስቲን ፊትስ ነገሩኝ ብሎ ኒውዮርክ ፖስት እንደዘገበው የአሜሪካ መንግስት በድብቅ በትሪሊዮን የሚቆጠር ዶላር ወጪ አድርጎ ሀብታሞችና ባለስልጣናት የሚጠለሉበት የምድር ውስጥ ከተማ ሲገነባ ቆይቷል። ይህ የቀድሞ እንደዚህ ተደርጎ ከሞት የሚመለጥ ማቢሆን ኤቭሪባዲ እንደዛ ያደርግ ነበር። ግን እንደዛ አይደለም የሚሰሩ ማለት ተምረዋል ምናምን ሁሉ ነገር ማለት እናውቃለን ነው የሚሉት። ግን ይሄ ነገር እንዴት እንዳልተገለጸላቸው አላውቅም። የዓለም ፍጻሜ ጊዜ ሲጀመር ኤቭሪባዲ ነው የሚሞተው። ምንም አንደርግራውንድ ተሰራ የትም ይሰራ ዞሮ ኤቭሪባዲ ከዚህ ነገር ሊያመልጥ አይችልም። ይሄ ግልጽ ነው። እንዴት አስበውት እንደሆነ ሜቢ ምድር ላይ ለሚደረጉ ጦርነቶች ምናምን ነገር ልክ ዓለም ፍጻሜ አካባቢ ያው ጦርነቶች ምናምን ያለውን ነገር ለማምለጥ ሊሆን ይችላል ነው እንጂ በቃ ባለቀ ከተባለ ማንም ሰው አይተርፍም። እነሱ አንደርግራውንድ ሰሩ ምንም ቢደረግ አይተረፍም። ያው ሲጀምር መትረፊያው መንገድ አንድና አንድ ነው፣ ወይ ንስሐ ገብቶ ስጋው ደም መቀበል ነው። አሁን እዚህ ጋር ስብከት አላርግባችሁ፣ ግን ይሃ ብቻ ነው መንገዱ እንጂ አንደርግራውንድ ተሰራ ይሃ ጭራሽ ማምለጫ መንገድ አይደለም። እንዴት እንዳሰቡት አላውቅም። ሽማግሌ ሆነኛ ላይ ተሰብስበን ሄድን
እኔ ቮልሴን ይዤ ያም ከርካሳ መኪናውን ያመንቱን ምንም የረባ መኪና የለንም እያንጫጫን ሄደን እያረግን ሄድን ጦር ኃይሎች ነው ወደ ቤቴል መሄጃ ምናምን እዛ ጋር የሚመራ ልጅ አለ ጠብቆን ጦር ኃይሎች ጋር እሱ የሚመራ ልጅ አለ በመሃል ስንገባ እንደ ዛፍ የተተከሉ ፎቆች ውስጥ ነው የምንገባው ወይኔ ዙሩ ይለናል ወይኔ ዙሩ ወይኔ ዋና ምናምን ጣራው ላይ ዋና ምናምን ያለበት ቤት በር ብሎ ዘበኛውን አላየነው ምን አላየነው ሲከፈት የለም ቤቱን የሚቆጣጠር ገባን እኔ እንጃ በመስኮት እንዲህ ብለው አሁን መሰለኝ ቲታነስ መወጋት አለበት መሬቱ መኪናዎቻችንን አይተው እንዴት እንደ ገባን ትንሽ 5 ደቂቃ ነበር ያረፈድነው ገና እንደገባን አንተ በደርግ ጊዜ የተገደሉትን ሹማምንቶች ነው የሚመስሉት ሚኒስትሮች የጃንሆይ ሚኒስትሮች ሴቶቹ እንትናቸውን እንደ ይላል እንዴት ነው የሚያዩት ገብተን ያው ስላረፈደን ይቅርታ የሰዓትን ትርጉም አታውቁትም በአንድ ሰከንድ ውስጥ ፈረንጆች ምን እንደሚሰሩ አታውቁም አይ ይቅርታ አድርጉልን ምናምን ነገር ምንድነው ጥያቄያቸው እንደው እንዲህ ሶፍት ይዙሉ ደስታቸው አይ እንደዚህ ምናምን በዚህ ወጣ በዚህ ገባ በዚህ ወጣ ምናምን ብለን ነገርናቸው ምን አለው አንላችሁም ምንድነው ምናምን አንላ ምንም አንጠይቃችሁ ቁጭ ወሉ ብሉ አሉን ፈቅደናል ፈቅደናል እኮ አሉን ራፍተኛውላ ደርዳና አራሽ ከዛ ስማ ይወላ ብላሉ ቁጥ ተስቀርገን በልተን ከፈትላችሁ እንዴት እንደወጣን አናውቅ ወተን ወደ ልጁ ጋር ሄድን ልጁ ጋር ደረስን ቤቱን አላውቀውም በመልከት ነው የነገረን መደዳውን ስጋ ቤቱ አለ አይደለም መደዳውን ሄደ መንታ እንመስላችኋለን ብዙ ሰዎች አይደንቲካል በቃ በባህሪም በምንም በጣም አንድ አይነት ነው ምን መስላችሁ ግን ብዙ የሚያከራክሩን ሀሳቦች አሉ ተቃራኒ ነው ደስ እያለኝ ነው መመለሰው ደስ እያለኝ ነው መመለስ ትንሽ ተበባለ ልታጣሉን ነው ከጣን ብሎ እንትን ለማድረግ የሚቀልኝ እሱ ነው ስሊ አክትረስ ማለት ኢምፖርታንት ነው ፕራዮሪታይዝ መደረግ አለበት በደንብ ያከራከረናል በጣም የሚመሳሰሉት መጀመሪያ አካባቢ ራስ መንታ ይመስሉ ነበር ከዛ ግን አንዷ ድራማ ሰርታለች አሚን ፊልም ትሰራለች አንዷ ግን አሮን ነው ምን እንደሆነ ምሰራ አላቀም ግን ይመሳሰሉ ነበር እኔ ወደ ሳላይ ሳያቸው አንድ ላይ ሁሉንም ከእናታቸው ጋር ራሱ በደንብ ይመሳሰላሉ በጣም አንድ ላይ ስታያቸው እና ይወራሱ ወጣት ነች እና ደስ የሚሉ ቤተሰቦች ናቸው ዴት ሁነኛ መፍትሄ እንደሆነ ልነግራችሁ አልችልም ያው ጥንቃቄ ማድረጉ ስፖርት መስራቱ ሁሉ ነገር እንዳለ ሆኖ ማለት ነው ኮሜንቶች እናያለን እዚህ ቪዲዮ በጣም ተስቀም ኮሜንት ቪዲዮ ሳበጥር የተነቃቀነብኝ ነው ከዛ ስታቲዥዋልሽ ይላል ደግሞ ይህ ስራ ማጣት ነው እንጂ አሁን ምን ያደርጋል ፊት መወረሽ አለመላጡ ደግሞ ያዘችው ሙሽጥ በጣም ትልቅ ነው ከዛ ቢስተራ ደግሞ ሳብ ማድረግ ነው ሰው ይጫወታል መቼም ፋሽን አያልፍበትም እንዴ ውሃ አቀብሉኝ ሲባል ብድግ አድርጎ ገጭ አይደረግም በሰላም ነው ልቅዳላችሁ ይባላል ከዛ እሺ ከተባለ ጋዝ ያለበት ወይስ ጋዝ የሌለበት ተብሎ ይጠየቃል ጋዝ ያለበት ወይንም ደግሞ ግማሽ ግማሽ ካለ ቆንጆ አድርገን መቼም ጠረጴዛ አንድ ላይ እየተቋደስን አይደለ ይቀዳል ጋዝ ያለው ጋዝ ከሌለው ጋር አንዳንድ ሰው መቀላቀል ይወዳል አንዳንድ ሰው ደግሞ ጋዝ የሌለው ውሃ ይጠጣል
አንዳንድ ኮሜንቶቹን ከቀዳም በኋላ እናጠጣቸው ጋዝሽ ያለ ይሄን አልጨረሰውም በጣም ነው የሚያስገርም ሰው ሰራስ ቀናጣል ሲጀምር ምንድነው የያዘችው ውሃ ራሱ ኦልራይት ዛሬ ምሳም በላው እናንተን እያጫወትኩ ይሄንን ቪዲዮ አይተን እንመለሳለን የተማርነው ለባርነት አይደለም ላተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ሕይወታችን ዋጋ አለው እርካታ ቤት ኪራይ አይከፍልም ዳቦ አይሆንም ኢትዮጵያ ደሃ ሀገር አይደለችም ኢትዮጵያ የገጠማት ችግር ምንድነው አሁን ከጭንቅላታቸው የበለጠ ደማቸውን የሚያስቀድሙ ሰዎች ስለሚመሯት ለዚህ ማሳየው ይሄ ነው አንድ ዶክተር ልጆቹን መቀለብ ራሱን ማስተዳደር አቅቶት ከዚህ ሁሉ ትምህርት ከዚህ ሁሉ ልፋት በኋላ አንድ የመንግስት ባለስልጣን ደግሞ የሆስፒታል በጀት በሚያክል ገንዘብ ሰርግ ሲደግስ ታያላችሁ እና ችግሩ በጣም ተወሳስቧል በጣም በሚያሳዝን ሁኔታ የተማረ የምትሉት ሰው በቲክቶከር ሲቀና ያየሁት ኢትዮጵያ ውስጥ ብቻ ቲክቶከር is making more money than a doctor that is saving life that's so embarrassing የምሬ ነው የምላችሁ ዶክተሮች ምናምን ኢንቦክስ ያደርጉልኛል የቤት ኪራይ መክፈል አቃተኝ እንደዚህ በጣም በሚያበቃ ሾኪንግ የሆነ ማለት መስማት ከዶክተር አይደለም ከሆስፒታል ራሱ ሴኩሪቲ ሰራተኛ የማይጠበቅ ነገር ማለት ነው ምን ለማለት ፈልጌ ነው ኢትዮጵያ ብር ስለሌላት አይደለም ይሄ ነገር የተፈጠረው እንዳልኳችሁ ያው ከጭንቅላት ደም የሚበልጥባቸው ሰዎች ስለሚመሯት ይሄ ደግሞ ማሳያው ይሄ ነው ከዚህ በላይ ምንም ነገር የለም ሀገሪቷ ውስጥ ታይቶ የማይታወቅ አይነት ሰርግ አይተናል ሰሞኑ ገንዘቡ ሌጂቲሜት ሊመጣም እንትንም ማለት የመንግስት ባለስልጣን እንደዚህ አይነት ነገር ኢትዮጵያ ውስጥ ማድረግ የለበትም ብዬ ነው ማምነው ነጋዴ ሹር ኖ ፕሮብለም ሌላ ቢዝነስማን ያስ ኖ ፕሮብለም ባት የመንግስት ባለስልጣን እና ደግሞ በጣም የሚያናድደው አብረው ለህዝብ ድምጽ መሆን ሲገባቸው አብረው ከስር የሚያፈሉት እንትኖች ናቸው ይሄ ጋዜጠኛ ምናምን የምትሏቸው እንትና እኮ ጥሩ ሰው ነው እንትና እኮ እንደዚህ ነው ኮሚሽነሩ እኮ እንደዚህ ናቸው ጠቅላይ ሚኒስትሩ እኮ እንደዚህ ናቸው እኛ መች አይደሉም ማለት እኔ ከጠቅላይ ሚኒስትሩ ጋር ምን ጉዳይ አለኝ እኔ እኮ ምንም ፐርሰናል የሆነ ችግር የለብኝም ባገኛቸው ተጨባብጠንና ምን ማልፍ ነው ይመስለኝ እንጂ ምንም ቂምም ጥላቻም የለብኝም but when you are a civil servant ሰው ልታገለግሉ ነው ትሄዱ ከዛ አቅጣጫ እንትኑን ሀዲዳችሁን ጥላችሁ በሄዳችሁ ቁጥር ግን ያ የመንግስት ገንዘብ ነው የኛ ገንዘብ ነው ስለዚህ ያ ገንዘብ ደግሞ በቃ መጠየቅ አለበት የት ነው ያለው ወዴት ገባ ነው እንጂ እንዲ እንትና እኮ እንደዚህ ጥሩ ሰው ነው እንደዚህ ያላችሁ የምታሸረግዱ ሰዎች ማለት ነው I don't have any personal problem with anyone ክሪቲክ ይሄ እንደዚህ አይነት እንትን ሲሰጥ ምንድነው ስሙ እንደዚህ አይነት አስተያየት ሲሰጥ ከስር እየገባችሁ እንድትኑ የምትሉ ሰዎች ክሪቲሳይዝ ሲደረጉ ምናምን በጣም ደስ የማይላችሁ ሰዎች ምን ሆናችሁ ነው ምናችሁ ነው የሚያማችሁ የምሬ ነው ማለት ኦኬ ተካከለኛ ነኝ ማሰበውን ነገር ነው በስነ ስርዓት ያወራው ማለት የጤና ባለሙያ ኢትዮጵያ ውስጥ በቃ በጣም ከባድ ነው መሆኑ ራሱ ከባድ ነው ሲጀምር እኔም ሰርቻለሁ ለ5 አመት ያህል ሰው አውቀዋለሁኝ እንዴት እንደሆነ የጤናው ዘርፍ ኢትዮጵያ ላይ እና ብሩ ጭራሽ ማለት በቃ ወይ ደግሞ ለጽድቅ ነው የሚሰራው ማለት ይቻላል እንጂ ብሩ ይገመት ደና የሆነ ህይወት ቀያሪ አይነት ነገር ነው ፍጹም እንኳን ህይወት ቀያሪ ወርማ አያደርስም ሪያሊቲ ማለት ነው በዛ ላይ የመንግስት እንደውም መስሪያ ቤቶች በጣም ይሻላል ከግል አንፃር ሲታይ አትሊስት ማንኛውም ሰው መጥቶ እንትና ንዴቱንም ምኑንም ላያቸው ላይ አያበርድም አትሊስት ይሻል ሪስፔክት አላቸው የግል ቤት በቃ everybody ከውጪ ተናዶ እንኳን ከመጣ በቃ የዛ ያገኘው ሰው ላይ ነው የሚጮኸው ከፍሎ ስለሆነ እየተጠቀመ ያለው ደግሞ በቃ ምንም አይነት ሪስፔክት የላቸውም እንደዛም ሆኖ በዛ ላይ ደግሞ የሚሰደበው የጤና ባለሙያ ነው
የሆነ ነገር ቢፈጠር ምን የሚከሰሰው የጤና ባለሙያ ነው። በዛ ላይ ደግሞ ደሞዙ ደግሞ ጨራሽ በቃ አሁን ደግሞ የባሰ ነው ኑሮ እንትን እያለ ሲመጣ ደግሞ ደሞዝም እየተጨመረ ስላልሆነ በዛ ላይ ልፋቱ አለ። በቃ በጣም ነው የሚያለፈው። ሲጀመር ቀንም አንድ 24 hour ነው የሚሰራል። ስለዚህ የማታም ይሰራል ቀንም ይሰራል። በቃ አድካሚ ነው ስራው። እንደዚህ ቁጭ ብሎ የሚላገጥበት ነገር አይደለም። ምክንያቱም የሰው ነፍስ ነው። ሰው ማላገጥም አይቻልም። 24 hour በስነ ስርዓት ነው የሚሰራው ማለት ነው። ስለዚህ አድካሚ ነው። በዛ ላይም ደግሞ ብሩ በቃ በጣም እንትን ያለ ነውና በዛ ላይ አሁን ቲክቶከሮቹ የሚያገኙት ብር አለ ማለት ጥሩ ነው። ምንም እንትን የለውም። ግን አትሊስት እንደው አንዳንዴ ያሳዝናል። ምንም ነገር እንደው ባለማር ከዛ በኋላ በቃ ቁጭ ብዬ ቲክቶክ ብሰራ ይሻለኛል የሚያስብል ነገር ደረጃ ላይ ነው ያለው። ያን ሁሉ አመት ተምረው እነዚህ ነው እንትን እያለላቸው ያለው ህይወታቸው እየተቀየረ ነው ያለው። እዚህ ኢንተርቴይንመንት ላይ የሚሰሩ ሰዎች ናቸው የምር ግን የሰሩት የምር ህዝቡን እያገለገሉ ያሉት ምንም ነገር ብር እያገኙ አይደለም። ኮምፔር ለማድረግ ምናምን ሳይሆን በቃ ሪያሊቲው ያሳዝናል አሁን ያለበት ሲቹዌሽን ማለት ነው። እና የሆነ ነገር መላ ቢሰጣቸው አሪፍ ነው። በጣም አድካሚ ስራ ነው። ያለ እነሱ ሲጀምር መኖር አይቻልም። ኦብቪየስሊ ኤቭሪባዲ ይታመማል ወይ ከነ እዚህ ትምህርት እዚህ ፊልድ ላይ አለመግባት ከና አካቲ ይሻላል። አሁን ከታች ያሉ ሰዎች እኔ ማለት ፈልጎ ጤና ውስጥ የሚገባ ሰው ካለ ይገርመኛል። እኔ የሚያማክረኝ ሰው ራሱ ካለ ጤና ላይ ልግባ የሚል ሰው ካለ ፕሊስ ዶንት ነው የምለው። ለምን በቃ ልፋት ነው ያለው ልፋት ነው ብር ያለው ጨራሽ በቃ በዛ ላይ ደግሞ የሰው ንዴት ማራገፊያ መሆን ነው። በቃ ተናዶ መናገር አይቻልም። ስራ ላይ ተናዶ ነው መናገር አይቻልም። በቃ የሆነ ነገር ከተናገራቸው በቃ በሽተኛ ተናገር ምናምን በቃ ለቅሶ ነው። ስለዚህ በቃ በጣም ትዕግስተኛ መሆን እና ደግሞ ለጽድቅ የሚሰራ ሰው ነው ጤና ላይ መግባት ያለበት። በቃ ይሄን ለመጽደቅ ነው እኔ ፈልጌው እንጂ ብር ፈልጌ አይደለም ካላችሁ go ahead and be a doctor and nurse ግን ብር የለም። ባካርት ውጡ ከፔጄ እኔ ጆከር እንደምፈልገው አማራ አይደለሽም ብላችኋል። ለአማራ ከፔጄ ያሉ ይብላሉ። አማርኛው ራሱ ጠፋበት ከመበሳጨት የተነሳ ረዳሽም ብላችኋል። 296 ሪሲት ላሳያችሁ። ውጡ አደውሉ እዚህ ለአማራ ህዝብ አረዳሽ ጉቻ አማራ አይደለሽም ብላችኋል አይደለ? አማራ አይደለም ግን ለአማራ አልሰወስቷል። ጎሊዝ ወንድና ሬሳ ከወጣ ይመለስ። ይኸው ምንና ወንድና ሬሳ ከወጣ ይመለስ። ምን አገባኝ? ምን ይመለከተኛል? እኔ ማንም ልጋጋም ሴት መሰልኩሽ? ጀግና ነኝ እያልኩሽ ነው። አልሰማሽም? ከሀረርጌ ምድር ከድሬዳዋ የከድር ጀዋር ከጀግና ከፍቅር ሀገር እኮ ነው የመጣሁት። ልሰማሽ አልችልም። ጀግና ነኝ እያልኩሽ ነው። ወንድ ተከብራችሁ ተቀመጡ። ተከብራችሁ እንደማሃይም እዚህ ጋር ንጋግሽና አብዶትች ሆነ በህይወት አጋጣሚ በሊቢያ በምንም አድርገሽ የሆነ ሀገር የደረሽ ከሬቱን አታውሪ። በአግባቡ ፊደል ነው የቆጠርኩት ያልሽ ማሃይም እዚህ ጋር መጥተሽ ንጋግሽና እስካንተ ተደርጓል። አይመለስም። አልቅ ይሄ ነው አይመለስም። እንደ ሰይጣን ነው ሰባቱን ጮሆ የወጣው ላይ ያስ ማንሽ ምን ፎቶዬን ዘሀበሻ አይደለም ዘአፍሪካ ዘወርልድ ላይ ያስፖስቹ። እኔ ሞራል የለኝም። አትሰሚ ወይ ሞራል ሸጬ ወጣው ነኝ ከሀገሬ ስወጣ። ሞራል የሚባል ስሜት የሚባል የለኝም። ሴት አይደለሽ ብለሽ ጽፈሽልኛል። እኔ እንደ ሴት ማስብ ሴት አይደለም። ለምን መሰልሽ? እናቴ ካለኔ ሴት አልወለደች ከወንድ ጋር ነው ያደኩት። እንቀን በጣም ነው በቃ ቤቢዬ ሃንዬ ብዬው ያመሸሁት። እንዴ ኤክሱ እየጠራችሁ ነው ብዬ እንዴ በቃ ሊሄድብኝ ነው ብዬ አይኔን ገለጥ። ጀግና ነኝ እያልኩሽ ነው። ወንድ ነው ያሳደገኝ ነው የምልሽ። ቁጭ ብለሽ አዳምጪ። ዝም ብዬ እኔ የመንግስት ትምህርት ቤት ምናምን ጠመንጃ ያዥ ምናምን ተምሬ ያደኩ መሰልሽ? እንዴ ብራዘርስ ኦፍ ዘ ክርስቲያን ስኩል ቢጄስ እኮ ነው ያስተማረኝ አባቴ። ማለት እንደ ጀብዱ የምታወራው ነገር በዛ
በቃ በጣም ነው የሚያሳፍረው። የሰው ባል ቀምታ ነው እንግዲህ ያው ከዛ በቃ በጣም እንደ ጀብዱ ነው እያወራች ያለችው። በዛ ላይ ይሄን እንደዚህ ትምህርት ቤት ተመረ የመንግስት ትምህርት ቤት ያልተማረ ሰው ነው እያደረገ ማለት ስራዋ እንዳልተማረ ሰው ነው። በጣም ነው የሚያሸማቀቀው ማለት ይሄንን ሚዲያ ላይ ወጥቶ ማውራት አሁን ማለት በጣም እኮ የሚያሸማቀቅ ነገር ነው። የሰው ባል ቀምቶ እንዲህ እንደ ጀብዱ መናገር አሁን ልክ ነው? ምን አይነት አቴንሽን ፍለጋ ምን እየተደረገ እንደሆነ አሁን በጣም ነው የሚያሳፍረው። በጣም ነው የሚያሳፍረው። በቃ ይሄ የሚሳደብ ሰውን ይቦጭቅ እና ደግሞ እንደዚህ እንደ ጀብዱ ደግሞ ባል ቀምቶ ዝም ብሎ አፉን የሚከፍት ሰው ይቅርታ አፉን ዝም የሚከፍት ስላልኩ because she is doing ማለት አፏን እየከፈተች ነው ሊትራሊ ሶ በጣም ያሳፍራል። አሳፋሪ ነገር ነው ያደረገችው። በዛ ላይ ደግሞ በቃ እንደዚህ ተምሬ ምናምን ነገር አያስብልም። ይሄ ያልተማረ ሰው ሰራ ስለሆነ ማለት ነው። ግን ያው she's making money so ከተማሩት የበለጠ ነው ብር እየሰራች ያለችው ሰው ለዛ ይሆናል። In the motherland of the coffee. It's beautiful to see how coffee connects everyone together. First impressions of Addis Ababa, very overwhelming. New experiences, new things for me. And as you are exploring, you see lots of these little businesses and they make also coffee in here. How much is the coffee? 25. 25? Yeah. Good price. Very good, honest. You drink one coffee with me? Okay, thank you. I want your best Ethiopian coffee. Okay. Have a seat. Thank you so much. All right, I want to show you how she serves the coffee. Look at this. Even this is from the wood. So no plastic, nothing. Yeah. Very nice. And after finish, you put it there. Yeah. So no spill it. Yeah. Okay, very nice. We get always traditional Ethiopian cups. Sini. Oh, very nice. Okay, thank you. All right, first we have to try out the coffee raw, and you have to know that coffee originates all the way from Ethiopia. So we are in the motherland of the coffee, and then spread all around the world. There's no milk, nothing in it, so nothing fancy. Oh, it's so good. It's not super strong, but it's strong enough to wake you up in the morning. It's very good coffee. Yeah. Yes. I want to show Ethiopia is nice. Yeah. I want to show people nice like you. It's beautiful to see how coffee connects everyone together. I just finished my coffee and I am overwhelmed with the kindness and the hospitality of the people right behind me. They are also here. Everyone just surrounds. Okay, የዚህን ልጅ ቪዲዮዎቹ ዩቲዩብ ላይ ሙሉ ነው አይቻቸዋለሁና አይደስ ይላል። አንዳንድ ቦታው ላይ ያው አሪፍ ነው በቃ ቆንጆ ነው ያለው ግን ጥላውና ማለት ሰውየው ሊረዱት የመጡትን ሰዎች በሙሉ ብር የሚጠይቁት እየመሰሉ ተሳቆ በቃ በዛ ላይ ደግሞ ይሄ አሁን ለምሳሌ ኖርማል ቪዲዮ የሚሰሩ ሰዎች አሉ ከሌላ ሀገር መጥተው ኢትዮጵያ የሚሰሩ ቪዲዮዎች እነሱ አሁን ይሄ መኒ ምናምን እያሉ የሚያስቸግሩ ልጆች አሉ እነሱ ነው ሙሉን ቪዲዮን ለኢሜጅ ተጨንቀው ሙሉን አያስገቡም። በቃ የሆነ የተወሰነ ነገር እየቆረጡ ምናምን ያወጣሉ ለቪዲዮአቸው ማለት ነው። ይሄ ሰውዬ እንደውም ቅር ይለዋል ካልተከተሉት ማለት ነው። እኔ እንዳየሁት ከሆነ በጣም ሾው እያደረገ ነው። በቃ ብራስሌት አድርጎ ምናምን እጁ ላይ በቃ ይሄ አጋጊጦ ነው ቦል እያለፈ ያለው ሰው ሾው እየፈጠረ ነው ያለው ካሜራ ይዞ ምናምንና ኦብቪየስሊ ሲጀምር እንኳን ሾው ፈጥሮ ኖርማል መንገድ ላይ የሚሄድ ሰው ራሱ ያስቸግራሉ ህፃናቶቹ እና በቃ ሲከተሉት ካሜራ እየቀረጸ በቃ እንደዚህ ነው አስቸጋሪዎች ናቸው ምናምን ነገር የሚለውን ኢሜጅ ባያሳይ በጣም ሾው ያደርግ ሲጀምር የሚከተለውም ሰው ያው አንድ ሁለት ሰው የሚከተለው ነው እንደዛ ያስቸግሩትም ነበር እና የህንድ ደግሞ የሆነ ህንድ ሄዶ ሰው አልተከተለው ማለት የሆነ ፓርት ላይ ከዛ በኋላ በቃ ደበረው እንደተረዳሁት ከሆነ ስላልተከተሉት ደብሮታል መሰለኝ ማለት ነው። ከዛ ዛሬ ማንም ሰው እንትን ያስቸገረኝ እጭ ምናምን ነገር እያለ መሰለኝ እና እንዲከተሉትና የሆነ የቪዲዮ ማድመቂያ አድርጓቸው እና የሰውን ሀገር ኢሜጅ ነው ያበላሻሉ እኔ ብዬ ነው ማሰበው ማለት ነው እና ያስቃል። እና ይሄንንም አንዳንድ በጣም አሪፍ ነው ማስተዋወቁ አሪፍ ነው። በዛ ላይ የሚሄድባቸው ቦታዎች በቃ ማንኛውም ሰው አፎርድ የሚያደርግባቸው ቦታዎች ላይ ነው እየሄደ እያሳየ ያለው
በጣም አሪፍ ነው። በዛ ላይ ቲፕ ሲያደርግ ራሱ አፕሪሼት እያደረገ ያው የሚሰራን ሰው አፕሪሼት እያደረገ ነው ፖይንቱ። አይ ቲንክ በጣም ጥሩ ነው እሱ ፓርቱ። ግን እቺኛዋ ፓርቱ ደግሞ አለች ማለት ለቪዲዮ አለ አይደል በደንብ ኢንተርቴን እንዲያደርግ ቅመም አድርጓታል። በቃ ሰው ሲከተለው ኦ ማይ ጋድ እየተከተሉኝ ነው በቃ አጨናነቁኝ የሚለውን ነገር መክተት ፈልጓል። በዛ ላይ መርካቶ የሰራ ቪዲዮ ራሱ ያስቃል። እኔ ተዝናንቼበታለሁ። ገብታችሁ ያው ማስታወቂያ እየሰራሁለት ነው በዚሁ ግን ያስቃል። በቃ ተሳቆ ነገር ነበረ ማለት ነው። ካሁን በቃ ሰራብኝ ምናምን ብሎ ምን አሻ ቀቀቀዱ ሰው አይቀጥርም ማለት አብሩት የሚሄድ አጃቢ ነገር ይዞ አይንቀሳቀስም። እንደዚህ ከሚፈራ አማርኛ የሰማን ብዬ ነው እንደዚህ ተቀደድኩኝ ያለው። ግን በቃ ያዝናናል ሰውየው ያስቆኛል። እና በቃ ኢሜጁን አንዳንድ ቦታ ላይ ያ እንትን እያለ ነው ያለው። ሰውም በጣም አጨናነቀው። በዛ ላይ ሊረዳው የመጣውን ሰው ራሱ በቃ ካሁን ብር ተቀበሉኝ ብሎ ተሸማቆ ነው ያለው። እና አሁን ያለበት ሁኔታ ኢትዮጵያ ኤቭሪባዲ ህይወት ከብዶታል። ስለዚህ በቃ በወደች ሚስ ብር ማግኘት ነው የሚፈልገው። እና እኔ ብር የጨመሩበትን ሰዎች ራሱ በጣም ኤክሰስ ባይሆን ኖሮ አልፈርድባቸውም። ኖሮ በጣም ተወዷል። ሶ እንደዚህ ደግሞ ሾው የሚያደርግና በቃ ስፔንድ የሚያደርግ አለ ሰው ከተገኘ ደግሞ ያው ጥቅም ለመጠቀም ፈልገው ነው እንጂ ያው በድሮ ቢሆን ኖሮ መቼስ ኖርማል ህይወታቸውን ይቀጥሉ ነበር። ማንም ሰው ቼክ አያደርገውም ነበር። ግን አሁን ኑሮ ውድነቱ ኤቭሪባዲ ያው ብር ስለሚፈልግ ሰርቫይቭ ለማድረግ ነው እንግዲህ እንትን እያሉት ያሉት። እሱ ያዝናናል። ገብታችሁ ያው ሙሉም ቪዲዮ ማወራው ነገር እንዲገባችሁ ማለት ነው። እንቻ ደስ ይላል። እኔ ከ10 ዓመት በፊት የሰራሁት ቪዲዮ የሆነ ናቲ እንወዳለን ምናምን እያልኩኝ ናቲ እንወዳለን ማለት ቪዲዮ የለም። እኔ እንዴት በምን ላሳያችሁ? የለም። ምንድነው ቪዲዮ ለቀውታል። ኖርማሊ እኔ በቃ በጣም በልጅነት የሰራሁት ቪዲዮ ዝም ብዬ እየሰከስኩ ምን እንደምመስል ለብራዘር ውጭ ሀገር ሊሄድ ሲል ማስታወሻ ይሆናል ብዬ ቀርጬው ነው ሰልፊ አድርጌ ማለት ነው። ለቀቁት ቲክቶክ ላይ ነው። እግዚአብሔር ነው የሚያውቀው። እኔ በምን አውቃለሁ? ኬት ብራዘር እና ለየከው? ኧረ አይደለም። ይሄ ውስጥ ሰው እንዴ? አይ ብራዘር ዝም ብሎ ልኮላቸው ምናምን ጭራሽ አይደለም። በቃ ኬት እንደመጣ እኔ አላውቅም። እግዚአብሔር ግን አንተን አስበዋል። አሰበህ ልንለው እንችላለን። እንወዳለን። በእውነቱ ከሆነ እንወዳለን። አንተ ደግነህ ናት። በጣም ነው የምንወድህ ናት። ዊራይዞስ አይ በጣም ነው የምንወድህ ናት። እንወዳለን። We rise as team, we fell as team. Not. You are our ይሄ ያስፈልገናል። ይሄ ያስፈልገናል። ትልክልናላ? አዎ ይሄ ቪዲዮ በጣም ያስፈልገናል። ለናው ፎንቴ 500,000 ብር ሊሰጠው ተዘጋጅቷል። ቼኩንም አሁን እንሰጠዋለን። ይኸው ይታያል። ደስ ይላል። ከዛ ወደዚህ የሚገርም ለውጥ በጣም ደስ ይላል። አይናፋር ነሽ አይደል? አይ አይደለሁም። አይደለሽም? እኔ እንጃ አይደለም። አይ ነሽ ነሽ ምን ይሻላል ይመስለኛል። አይናፋር ስለሆነች አይኗን እንደዚህ ወደ ላይ ተሰቅላለች። ፊቴ ብቅ ድቅን ይላል ፍቅርህ ያጨዋታ ቁም ነገርህ የማረሳህ ወንድሜ ነህ የልጅነት ልብ ያኖረ ትጋት ነበረባት። የተለያዩ ሚዲያዎች ላይም ስትዩ ሰምቻለሁ እና የተረሳሁ ይመስለኛል። በፈርቼም ነው በዩቲዩብ መክፈት ያልፈለኩት። ያው ስለቆየሁም ስለጠፋሁም ያው መረሳት ይኖራል ብዬ መዳፈር አልፈለኩም። ግን ያው ብረሳም ባልረሳም ባለኝ
በህይወት እስካለው ድረስ መስራት የሚኖርብሽ የምትፈልጊው አለ ደስ የሚልሽ ነገር ያንን አስቤ ነው ያሰራሁት። ስሜቱ እንዴት ነበር? የህዝቡም ማቀባበል ሃይሚ መጣች ሲባል ነበርና ወደ በቃ ከዚህ በኋላ ወደ ስራ ነው በቀጥታ መገባች? አይ ወጣ ገባ ነው እኮ እንዴ ቀጥታ ሙዚቃ ብቻ ብዬ አልገባሁም። እድሜ ሲጨምርም ይሆን አላቅም ወጣ ገባ እንዲሆን ነው ፈልገው አሁንም ሃይሚ አንቺ ፊሊፕስ ነሽ በእውነት እንዴ ብታይ አባቴ ፊሊፕስ ግርማ ፊሊፕስ ይሉት ነበር ድሮ በጣም መሆኑ ነው እንግዲህ አይር ስትል ድንገት አልኩኝ ታውቂያለሽ ግርማ ፊሊፕስ ነው የሚሉት አባቴ በዘር ነው ማለት ነው ነገር ዛሬ ያው ስናይሽ ያው ነው ሃይሚ የዘጠናዎቹ ሃይሚ አይናፋር ነሽ ያው ናት ግን ምንም ለውጥ የላትም ቆንጆ ናት እንደ በፊቱ እንደምን ነው እግዚአብሔር ይመስገን ስሞት ማን ይባላል አልማዝ አድማሱ ወይዘሮ አልማዝ ከየት አካባቢ ነው ከደሴ ነው የመጡት እሺ ለውድድሩ ነው ወይስ እዚህ አካባቢ እዚህ ሀገር ነው የሚኖሩት ለውድድሩ ምን ይዘው መጡ ወደኛ ወይዘሮ አልማዝ እኔ ዘፍኛ አላውቅም እሺ በቤተ ክርስቲያን ያደኩት ዘፈኔ የሚባል ዘፍኝም አላውቅ ዘፋኝም አላውቅ እንኳን ዘፈን ታዲያ ይሄ ደግሞ የዘፈን ውድድር ነው የድምጽ አይኖች ውድድር ነው ከደሴ ድረስ ከዛ አካባቢ ድረስ እዚህ ድረስ ያውም ደግሞ ሳይወት ትንሽ እግሮት ጋር እንትን አለ ስትሮክ አለ ታመው ዘፈን አያውቁም ዘፋኝ አያውቁም እንዴት መጡ ሊያስተላልፉ የፈለጉት መልእክት አለ ወይስ አይ ልወዳደር ነው የመጣሁት ዘፈን ሳያውቁ እንዴት መወዳደር እሺ እስቲ እንስማው የነዋይ እሺ አያያያያያያ ለየብቻ አይመችም ነው የጋራ ያዥዋንችም የቅሬታ የድርድር አጉል ፍቅር ወዲያ ይቅር ፍቅር ሲቀር ሲቀዘቅዝ ያጋልጣል አላቅም ብለው ነበር ዘፈን ከዛ ወዲያው አያያያ ብለው ጀመሩ ደግሞ ስድርባው ነው የሚመስለው በጣም የሚመስል እሺ ተከታተላችሁን ይመስላል ቪዲዮ በሌላ ቪዲዮዎች እንገናኛለን ሼር እና ሰብስክራይብ እንዳይረሳ እና ላይክም አድርጉ እና በሌላ አሪፍ ቪዲዮዎች እንገናኛለን ቻው ቻው